ሰላም ጤና ይስጥልኝ የተወደዳችሁ የከፋ ቴሌቪዥን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ ከ128 ዓመታት በላይ ከአካባቢው ወጥቶ የቆየው የከፋ ነገስታት ዘውድና ወንበር ተመልሶ ሲመጣ መመልከት በመቻላቸው መደሰታቸውን አስተያየት የሰጡ ጎብኚዎች ተናገሩ። ይህ ቅርስ በቦንጋ ብሔራዊ የቡና ሙዚየም ለ18 ቀናት ተቀምጦ ለጎብኚዎች ክፍት ሆኖ መቆየቱም ይታወቃል። ታመነ በየነ ያዘጋጀው ዘገባ እንደሚከተለው ይቀርባል። በ1897 ዓመተ ምህረት ከከፋ የተወሰደው የከፋ ንጉስ ዘውድና ወንበር ከ128 ዓመታት በኋላ ወደ ተወሰደበት በተመለሰበት የ2018 የካፈቾ ብሔር የዘመን መለወጫ ማሽቃሮ በዓል በድምቀት ተከብሯል። ቅርሶቹ በቦንጋ ብሔራዊ የቡና ሙዚየም ለ16 ቀናት ቆይተው ለጎብኚዎች ክፍት መሆናቸው በበርካቶች እንዲጎበኙ አስችሏል። ከጎብኚዎቹ የከፋ ቴሌቪዥን ያነጋገራቸው አስተያየት ሰጪዎች የተሰማቸውን ደስታ ገልጸዋል። እኔ እጅግ በጣም ነው ደስ ያለኝ። እኔ ብቻ ሳልሆን መላው የከፋ ማህበረሰብ እጅግ በጣም ነው ደስ ያለው። ምክንያቱም ታሪኩን ስንሰማ ቀደም ሲል የከፋ ነገስታት ትልቅ ክብር ያለው የዘውድ ግዛት የነበረው ታወቀው ነበር። በኋላ ግን ያው በወቅቱ በነበረው አስቸጋሪ ዘመን ንጉሱ ተይዘው ሄዱ። ከብዙ ውጊያ በኋላ ዘውዱም የሌላም በቁጥሩ ተለክቶ የማያልቅ ብዙ ነገር ነው ተሰብስቦ የሄደ ነውና እንግዲህ በዚህ ሁሉ ያዘንን ነበር፣ ያለቀሰም ነበር ህዝቡ። ንጉሱ በመሄዱም አዘነ፣ ቅርሱ ሀብቱ ንብረቱ በመዘረፉ አዘነ። እየኖረ ያለቀሰ አለፈ ጊዜው። ከ128 ዓመት በኋላ እግዚአብሔር ቀኑን ቆጥሮ ይሄንን ዘውድ ወደኛ እንዲመለስ ፈቀደ እግዚአብሔር በጥበቡ። እኛም ከዚህ ቀደም ሞክረን ነበር። የዛሬ አመት ሄደን ዩኒቨርሲቲን ጠይቀን ነበረ። ይመለስልን ይሰጠን በክብር ወስተን በክብር እንመለሳለን ብለን ነበር ጠየቅነው። ብዙ ነገር ከሄድን በኋላ መጨረሻ ላይ በሆነ በማናውቀው ምክንያት ቀረ ተባለ። ቀረ። ተስፋ ሳንቆርጥ ኖርን። አሁን በዚህ አመት ደግሞ ተነስተን ሄድን። እኔም አንዱ ከሄዱ ሰዎች አንዱ ነኝ፣ ሀገር ሽማግሌዎች ማለት ነው። ሄደን ጠየቅን። መልካም ፈቃድ ሆኖ የፌደራል ፖሊስም አዲስ አበባ ዩኒቨርሲቲም ሌላ የቅርስ ጥበቃ ባለስልጣንም ተስማምተው ተፈራርመው ፈቀዱልን። በጥንቃቄ ተይዞ ይምጣ ብሎ ፈቀዱ። እጅግ በጣም ደስ አለ። ከዛ በኋላ ለጥበቃው እንዲያመች ወደ 16 መከላከያ የፌደራል ፖሊስ የተፈቀደልን አብሮ ይዞ ጠብቆ እንዲያመጣልን ይዘን መጣን። እውነት አልመሰለንም፣ ህዝቡ እውነት አልመሰለውምና ተደሰተ። ማህበረሰቡ ይመጣል የሚል እምነት አልነበረውም። ሁሉ ጊዜ ከዚህ ከከፈቾ ዘመን መለወጫ በዓል ጋር ተያይዞ ይነሱ የነበሩ ታሪኮች አሉ። አንደኛ ይሄ የዘመን መለወጫ ወይ መሽቀሬ ባሮ የሚመጣ ከየትኛውም ሀገር አካል ከየትኛውም አካባቢ መሽቀሬ ባሮ ለማክበር የሚመጡ የከፋ ተወላጅ አሉ። እነዚህ ደግሞ ይሄን ታሪክ እንዲመጣ ይጠይቁ ነበር። ጠይቀው በአግባቡ ጥያቄ እየተመለሰለት አልነበረም ህዝባችን ከኔ ጭምር ማለት ነው። አሁን ይሄ ምላሽ በመሰጠቱ እኔ ህዝቡ ውስጥ የተሰማው ስሜት ባለፈው እንግዲህ ለአቀባበል እስከ ጎጀብ ሄደናል። ከጎጀብ ግንቦ ላይ በተለያየ መንገድ ላይ ስንቀበል የነበረው ደስታ የነበረው እይታ እኔ በጣም ገራሚ የሆነ ነገር ያ ምንን ያመላክታል? ህዝቡ ይፈልግ ነበረ ማወቅ ይሄን ቅርስ እውነት ነው ወይ እንደ እውነት ነው የኛ ቅርስ ነው የከፋ ቅርስ ነው ወይ ከንግግር ባለፈ በተግባር ማየቱ ራሱ ትልቅ ነገር ነው የሚል ነገር አለ። እንግዲህ ከፋ ያው ትልቅ ታሪክ ያለው ሰፊ ህዝብ ነው። ህዝብ የራሱን ማንነት የራሱን ታሪክ የራሱን ባህል ይዞ ረጅም ጊዜ የራሱን ድንበር የራሱን አገር ሲመራ የነበረ አገር ሆኖ ራሱን ሲያስተዳድር እና ለኢትዮጵያም ለአፍሪካም ተምሳሌት በሚሆን ሁኔታ አካባቢውን ቅርሱን ተፈጥሮን ጠብቆ እስካሁን የቆየ ህዝብ ነው። ህዝብ እንግዲህ በተለያዩ ምክንያቶች ይሄን የራሱን ሀገርነት የራሱን ቅርስ የራሱን እንትን አጥቶ የነበረበት ሁኔታ ነበረ። አሁን ግን የዘንድሮን የኛ የዘመን መለወጫ ወይም ማሽቀሬ ባሮ ታሳቢ ተደርጎ ይሄ ቅርስ በመምጣቱ
ትልቅ ስሜት ፈጥሯል። አስተያየት ሰጪዎቹ በታላላቆቻቸውና ነገስታት ታሪክ ቅርስ መኩራታቸውን አስታውቀዋል። ቅርሶቹ ወደ መጡበት ተመልሰው ለእይታ እንዲበቁ ያስቻሉ አካላትንም አመስግነዋል። ከ128 ዓመት በኋላ ይሄ ቅርስ በጣም ውድ የሆነ ቅርስ መምጣቱ ትልቅ ነገር ነው። አሁን ደግሞ እንደገና ህዝቡ አይቶ ረካ፣ አመሰገነ እግዚአብሔርን። ለካ ንጉሳችን እንደዚሁ ይሄን ያህል ሀብት ንብረት ነበረው፣ ይሄን ያህል ዘውድ ነበረው ብሎ ህዝቡም ተደሰተ፣ እኛም አይተን ተደሰትን፣ እግዚአብሔርን አመሰገንን፣ መንግስታችንንም አመሰገንን። በመጨረሻ ግን መሄድ ያለበት ስለሆነ በቀጠሮ ቀን እንዲመለስ ዛሬ እዚሁ ተገኝተናልና አመስግነን ነው ምን መልሰው። እንግዲህ ወደፊት እግዚአብሔር ያውቃልና ልናመጣ ምን እንችላለን፣ ልናስፈቅድ ምን እንችላለን። ለዚህ ደግሞ የመንግስት በጎ ፈቃድ መጨረሻ ላይ አሁን ቅድም እንዳልኩት ፌደራሉም አዲስ አበባ ዩኒቨርሲቲም ከፈቀደ በኋላ በመጨረሻ ደግሞ ከመንግስት ፈቃድ መጥቶ ነው ይዘን የመጣ ነው። መንግስት ባይፈቅድልን ያ ሁሉ አይሆንም። መንግስት ፈቀደልን፣ መጣ፣ አየን፣ ረካን። አሁን ወደ ስፍራው እየመለስን ነውና በክብር ይቀመጥ፣ ሌላ ቀን ደግሞ ጠይቀን እናመጣለን። ይሄ ቅርስ በእርግጥ የሚመለስ ነው። ማንኛውም ሰው እዚህ ይቀመጥ የሚል አስተሳሰብም አይኖረውም። ለምን ዓለም አቀፋዊ መሰረት ነው ጥሎ የሚሄደው። ፌደራል ላይ ተቀመጠ ማለት ሁሉ ጊዜ ቱሪስት ሁሉ ጊዜ በየደቂቃ በየሰዓታት ማንን ያስታውሳል ማለት ነው? ከፋን ያስታውሳል። ከዚህ አንፃር እኔ ትልቅ ድል ነው ትልቅ እድል ነው የሚል ነገር ነው ያለኝ። በእኔም ልክ ማህበረሰቡ ውስጥ እየተፈጠረ ያለው ስሜት የተለየ ነው ብዬ ነው መግለጽ የምፈልገው። ያው ይሄን ታሪክ ይሄን ቅርስ በተለይ ይሄ ትውልድ በቅርበት እንዲረዳ መደረጉ ማህበረሰቡ ውስጥ ትልቅ እንደምታን ትልቅ ስሜትን ፈጥሯል። ይሄ እንግዲህ ያው ወደፊትም በተለይ ትውልዱ አሁን ህፃናት የተለያዩ እንትኖች ይሄን እንዲረዱ የማድረግ ስራ መስራት መቻል። እኛ አሁን ባየነው ነገር እጅግ ደስተኞች ነን። ቤተሰቦቻችንም መጥቶ እንዲጎበኙ አካባቢ ማህበረሰብ መጥቶ እንዲጎበኙ እናደርጋለን። ግን ደግሞ ለትውልድ እንዲተላለፍ ያው ሁሉም በጋራ ሰርቶ ይሄን ታሪክ ይሄን ቅርስ ሁሉም እንዲረዳ መደረግ መቻል አለበት የሚል አስተያየት አለ። በተያያዘ ዜና ከ128 ዓመታት በኋላ ወደ ከፋ መጥቶ 18 ቀናት ሲጎበኝ የቆየው የካፍቾ ነገስታት ዘውድ የክብር ሽኝት ተደረገለት። የካፍቾ ነገስታት ዘውድ በአዲስ አበባ ዩኒቨርሲቲ ስር በሚተዳደሩ ብሔራዊ ሙዚየም ከሚገኙ 2 የነገስታት ዘውዶች አንዱ መሆኑም ተነግሯል። ምህረት ማሞ ተጨማሪ አላት። ከ128 ዓመታት በኋላም ወደ ከፋ መጥቶ ለ18 ቀናት በጉብኝት ላይ ቆየው የከፋ ነገስታት ዘውድ በክብር ወደ መጣበት ሽኝት ተደረገለት። በሽኝት መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም ይህ ታሪካዊ ዘውድ በመምጣቱ በማህበረሰብ ውስጥ የነበረውን አስተሳሰብ መቀየር መቻሉን ተናግረዋል። ስንመጣ በጣም በከፍተኛ ድምቀት ነው። ከጅማ ጀምሮ ነው ሰውኛን መቀበል የጀመረው። ከወጀብ ጀምሮ ያለው ደግሞ በጣም ደማቅ ነው። አሁንም ስንመልስ እንደዛ አይነት ነገር ከስከዛ ካረን በጣም ብዙ ሰው እንደሞታ እናውቃለን። ነገር ግን እንግዲህ አሁን ሌሊት መውጣት ስላለብን አነስ ባሉ ሰዎች ተገናኝተን ተመራርቀን ቅርሱ የሚሄድበት ሁኔታ ከፈጠርን በኋላ ቀጣይ ማሽከራው አለ። ከዛ በኋላ ማሽከራው አለ። በምንፈልግበት ሰዓት አሁን ከፈቀዱን አካላት ጋር መልካም ግንኙነት እስካለን ድረስ ተደጋግፈን መምጣት የሚችልበት ሁኔታ ስለሚኖር ይህንን በይፋ አሳውቀን መውሰድ መቻል አለብን በሚል ነው። ዝም ብለንም እንዳንወስድ ቅሬታዎች እንዳይኖሩ እስካሁን ደግሞ ሊጎበኝ የሚችልበት ሁኔታ እንዲኖር አድርገን ሙዚየም ላይ እየተጎበኘ የቆየበት ሁኔታ ነው ያለው። ብዙ ሰው አያውቀውም። ታሪኩ ምን እንደሚመስል ስለማያውቅ አሁን ያየበት ሁኔታ ነው ያለው። ምናልባት የሚያጠና ካለ ለማጥናት የሚመራመር ካለ ሊመራመር የሚችልበት ሁኔታ ሊኖር የሚያስችል መነሳሳትን መነቃቃትን ፈጥሯል። ረጅም ታሪክ አለን። የነገስታት ነው የሚለው ምናልባት የጭነቱ ዛም ከዛ በፊት የነበሩ የ18ቱ ነገስታት ሊሆን ይችላል። ወደ ማቶም ሊሄድ ይችላል። ወደ ማንጆም ሊሄድ የሚችልበት ሁኔታ ይኖራል። ወደፊት አጥኚዎቹ ሲያጠኑ ያንን ነገር ሊናቅ የሚችልበት ሁኔታ ነው ያለውና ትልቅ ታሪክ ነው። ታንጀብል እና ታንጀብል ምናምን የሚል ቅርስ አለ። ሰዎችን ማንነታቸውን እንዲታወቅ ለማድረግና 1997ን ስንቆጥር ወደ 128 ዓመት የቆየ ነው። ከዛ በፊት የነበረውን ዓመት አናውቅም። ስለዚህ ያን ያህል ሂስትሪ አለን፣ ያን ያህል ታሪክ አለን። ያን የነበረው ትውልድ ይሄን ያህል ታሪክ ሰርቶ አልፏል። አሁን ያለው ትውልድ ደግሞ ምን መስራት መቻል አለበት? ለትውልድ እኛ ሟቾች ነን፣ ኃላፊዎች ነን። ስለዚህ ጥሩ ታሪክ ሰርተን ማለፍ መቻል አለብን። የዛሬ 128 ዓመት እኛ ደግሞ በጣም አጥንትና ምናችን ከጠፋ በኋላ የሚመጣው ትውልድ ጥሩ ከሰራን የኛን ጥሩ ነገር እንደዚህ አንስቶ አያቶቻችን እንዲሰርተዋል ማለት የሚችልበት ሁኔታ ነው። አይ መጥፎ ከሰራን ደግሞ ይሄው መጥፎ የሰራ ጄኔሬሽን ነው ለኛ አሳይመንት አስቀምጠው ነው የሄደው ሊል ነው የሚችለውና
አካባቢያችንን ማልማት ማጠናከር ኢኮኖሚያችንን ማሳደግ በሚችልበት ሁኔታ ላይ ባለን አቅም መስራት የሚችልበት ሁኔታ መኖር መቻል አለበት። አቶ እንዳሻው አክለው ከአሁን ቀደም የከፋ ብሔር ዘመን መለወጫ በዓል ሲከበር እንደነበረው ሳይሆን በዘንድሮ ዓመት ለየት ባለ ሁኔታ መከበር መቻሉ የነገስታት ዘውድ በመምጣቱ መሆኑንም ተናግረዋል። ያው እንደምታወቀው በዚህ ዓመት ማሽከሩን ስናከብር ቀደም ሲል ከምናደርገው ትንሽ በተለየ መልኩ ነው ያደረግነው። ማሽከሩን ማክበራችን ትልቅ ጠቀሜታ አለው። አንድነትን፣ መተሳሰብን፣ መደጋገፍን ለአካባቢ ልማት አብሮ በጋራ መቆምን በየጊዜው እየተመካከልን የመጣንበት ሁኔታ ነው ያለው። በመካከላችን ያሉ ልዩነቶች ካሉ ልዩነቶችን ማስወገድ የሚችልበትን እና አብሮነትን ማጠናከር የሚችልበት ሁኔታ እንዲኖር ይሄን በዓል እያከበርን ያለን ወደፊትም ማጠናከርን ከቀጠል በጣም በርካታ ጠቀሜታዎችን ለአካባቢያችን ማስገኘት የሚችልበት ሁኔታ ነው የሚኖረውና የአዲስ አበባ ዩኒቨርሲቲ ቅርስ ክምችት ክፍል ተንከባካቢ የሆኑት ወይዘሮ አበበ ሽፈራው እንደተናገሩት የከፋ ነገስታት ዘውድ በአዲስ አበባ ዩኒቨርሲቲ ስር በሚተዳደረው ብሔራዊ ሙዚየም ከሁለቱ ነገስታት አንዱ መሆኑንም ተናግረዋል። ከንጉሱ ቀጥሎ ነው ማለት የንጉሱ ዘውድ አለ። ንጉሱ ማለት ሚኒሊክ የኃይለ ሥላሴ ይሄ የኃይለ ሥላሴ መኖሪያ ቤት ውስጥ ነው ያለው። መኖሪያቸው ነበረ። ከዛም አልጋቸው አለ። የንግስቲቱ ዘውድ አለ። የንጉሱ አልጋ አለ። ማኝታ ቤታቸው በአጠቃላይ የነበረውን ለተማሪዎች መጠቀሚያ ብለው በ53 ዓመተ ምህረት ሰጥተው ነው እንትን ያሉት። ሁለተኛ ዘውድ ያለው የከፋው ንጉስ ነው በሁለተኛ ደረጃ። ወይዘሮ አበበች አክለው ዘውዱ በመምጣቱ በማህበረሰብ ውስጥ የፈጠረውን ደስታም እንዲህ ሲሉ ይገልጻሉ። በስማ እሳቸው የመጡ ነው የመሰላቸው። በእውነት ህዝቡ ስንገባ ልክ በቃ እንዴት ብሎ እንደተቀበለን ከተማው ስም ጎጀብ ነው። ከጎጀብ ጀምሮ በሞተር በመኪና በቃ በልልታ በሆታ ነው በቃ እዚህ እስክንደርስ ድረስ በደስታ ነው የተቀበሉት። እኔ ራሳቸው የመጡ እስኪመስል ድረስ ነው በቃ እንትን ያደረጉት። ደስታቸው በጣም ልዩ ነበረ። በቃ ህፃናቶቹ ራሳቸው በቃ ይዘሉ ነበረ በጣም። በቦንጋ ከተማ እየተገነባ ያለው የከፋ ዞን ከፍተኛ ፍርድ ቤት ህንጻ በተያዘለት ጊዜ ገደብ ተጠናቆ አገልግሎት እንዲሰጥ ተገቢው ክትትል እየተደረገ መሆኑ ተገለጸ። ለስራ ውጤታማነት ባለድርሻ አካላት የድርሻቸውን እንዲወጡም ፍርድ ቤቱ አሳስቧል። የዘገበው ባልደረባችን ሳሙኤል ቆጭቶ ነው። ብሩክታይት ብርሃኑ እንደሚከተለው ታቀርባለች። የከፋ ዞን ከፍተኛ ፍርድ ቤት ለደንበኞቹ ምቹና ቀልጣፋ አገልግሎት መስጠት የሚያስችል ባለ 5 ወለል ህንጻ በቦንጋ ከተማ እያስገነባ ይገኛል። ግንባታውን አስመልክቶ ለጣቢያችን አስተያየት የሰጡት የከፋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ ግንባታው ለመስሪያ ቤቱ ደንበኞች ምቹና ቀልጣፋ አገልግሎት ለመስጠት ታስቦ የተጀመረ መሆኑን ተናግረዋል። ህንጻው በዞኑ ድጋፍና ክትትል እየተገነባ ያለ መሆኑንም አብራርተዋል። ፍርድ ቤት አሁን ካለው ከመሰራው ተቋም የተሻለ ተቋም ለነሱ ያስፈልጋል ብሎ በማመኑ የዞኑ መንግስት ካለው የሱ ካቢኔ ጋር ወስኖ 2016 ግንቦት ወር ነው ይህ መሰረተ ድንጋይ የተጣለው። ውስጥ ልስኖች እንዳው ራሱ አልቋል የሚል እንትናለን። የመጨረሻ የአደራሽ ስራ ብቻ ነው ያለው። ካለው አፈጻጸም በዚህ ዘንድሮ 2017 በ720 ቀናት ውስጥ ጨርሳሉ ብሎ ነው ውል የገባው። በዛ ይጨርሳሉ የሚል እኛም እምነት አለን። ውል የገባም ኮንስትራክሽኑም ደግሞ የመጨረስ ጥረት ነው ያደረገ ያለው። ግንባታው ሲጠናቀቅ ለስራ ምቹና ተስማሚ ከመሆን ባሻገር የከተማውን ውበት ለመጨመር ከፍተኛ ሚና እንዳለውም ፕሬዝዳንቱ አንስተዋል። ግንባታው በተያዘለት ጊዜ ገደብ ተጠናቆ አገልግሎት እንዲሰጥ በትኩረት እየተሰራ መሆኑንም አመላክተዋል። አዲስ አበባ ሚዛን መሄድ ሳያስፈልግ ቪዲዮ ኮንፈረንስ አሁን እዚህ በዘንድሮ የተከፈተ ነገር አለ። ከዛ ጭምር ለዛም ምቹ ይሆናል የሚል እምነት አለን። ሁለተኛ ደግሞ አሁን ካለን የቢሮ ጥበት ምቹ ባልሆነ ቦታ ፊት ለፊት G+5 ነው የተሰራ ያለው። ይህ የተሰራ ያለው ፊት ለፊትም ነው አስፋልትም ነው። በአንደኛ በኩል ለፍርድ ቤትም ብቻ ሳይሆን ለቦንጋ ከተማ ውበትም ጌጥም ነው። የተሻለ ቤት ነው የተሰራ ያለው። ከኮሪደር ልማት ጋርም ማች የሚያደርግ ስለሆነ እሱ ያው ተሰርቶ የሚገባ ከሆነ የተሻለ ስራን አፈጻጸምን ካለው ቢሮ ጥበት እንትላቀን
ለህብረተሰቦች የተፋጠነ ውሳኔ ጥራት ያለው ውሳኔ እንሰጣለን የሚል እምነት አለን። በጉዳዩ ላይ ተጨማሪ ሀሳብ የሰጡን ደግሞ የወንድም ወልደ ሚካኤል የጠቅላላ ስራ ተቋራጭ ዋና ስራ አስኪያጅ አቶ ጥበቡ ሰለሞን ናቸው። አቶ ጥበቡ የግንባታ ፕሮጀክቱን በ2 ዓመት ውስጥ ለማጠናቀቅ አቅደው ወደ ስራ መግባታቸውን ተናግረዋል። ስራ አስኪያጁ አክለውም ስለ ግንባታው ጥራትና በባለድርሻ አካላት እየተደረገ ያለውን ድጋፍና ክትትል አንስተዋል። የግንባታ ፕሮጀክቱ አሁን ያለበትን ደረጃ ስራ አስኪያጁ አብራርተዋል። ከወሰድን ኦልሞስት 1 ዓመት ሆኖናል። የ2 ዓመት ኮንትራት ወይም የ720 ቀናት የኮንትራት ጊዜ ነበር የተፈራረመው። አንዱን ዓመት አጠናቀናል። እንደምታዩት ከኋላችን እንደሚታየው ግንባታው 70%ን አጠናቀናል። አሁን የቀረው 30% ነው። ኦሬዲ ስትራክቸር ስራ ጨርሰን የፊኒሽ ስራ ቀረን። ይሄ ፊኒሺንግ ስራ ደግሞ ከ1 ዓመት ጊዜ ባጠረ ውስጥ ለመጨረስ ቢቻል በ6 ወር ውስጥ ለማጠናቀቅ ዝግጅት አድርገን እየሰራን ነው የምንገኘው። ይሄንም ልንል ያስቻለን ነገር አንደኛ የማቴሪያል እጥረት የለብንም፣ ክፍያዎች አንጠብቅም። አብዛኛው የፊኒሺንግ ማቴሪያል በስቶሮቻችን አስቀምጠናል። ስለዚህ ኦሬዲ የሰው ኃይሉ አሁን ለበዓላት ሂዶ እየተመለሰ ነው ሰራተኛ። እሱ ሲሟላ በአጭር ጊዜ ውስጥ አጠናቀን እናስረክባለን ብለናል። ያው ተቋራጩ እኛ ብንሆንም በአማካሪነት የዞን ኮንስትራክሽን ቢሮዎች አሉ። እነሱ በየጊዜው በየቀኑ መጥተው ክትትል ያደርጋሉ። ደስ የሚል ፊድባክም ነው ያለው። እዚህ ሳይት ቡክ ላይ የሚያስቀምጡልን ነገር ደስ የሚል ነው። ምክንያቱም የማቴሪያል እጥረት የለብንም፣ የማቴሪያል ችግር የለብንም። ምንም አይነት የጥራት ጉለትም እስካሁን ኮሜንት የተደረግነውም የለም። እኛም ደግሞ ሰርተን ለማሳየት ሰርተን ጥሩ ነገር አሳይተን ደረጃችንን ከፍ ለማድረግ እንጂ ያው እንደተባለው ለትርፉም ብቻ አይደለም የተነሳ ነውና ባለሀብቱም ትልቁ ታርጌቱ መስራት የሚችል ባለሀብት በዚህ ዞን መብቃት እንደሚችል መውጣት እንደሚችል ለማሳየት ነው የተንቀሳቀሰ ያለው። የቡናን ምርትና ምርታማነት በማረጋገጥ ከዘርፉ ተጠቃሚ ለመሆን የግብይት ስርዓት ላይ የሚስተዋለውን ክፍተት ማረም እንደሚገባ የጊምቦ ወረዳ አስተዳደር አስታወቀ። በወረዳው የደን እንክብካቤ፣ የቡና ልማትና የግብይት ዙሪያ ባለድርሻ አካላት ውይይት አካሂዷል። ከወረዳው መንግስት ኮሚኒኬሽን ለተገኘ ዘገባ ፍጹም ተሾመ። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በቡና ዘርፍ የሚገኘውን ተጠቃሚነት ለማረጋገጥ በግብይት ወቅት የሚታዩ ክፍተቶችን በህግ አግባብ በመከላከልና ከቡና የሚገኘውን ጥቅም ማሳደግ ያስፈልጋል ብለዋል። አቶ ትብብሩ አያይዘው በተለይም በህገወጥ የንግድ ስርዓት ውስጥ የተሰማሩ አካላት ከድርጊታቸው እንዲቆጠቡና የቡና ምርትና ምርታማነት እንዲያድግ የወጣው አዋጅ ተግባራዊ እንዲደረግ የወረዳው መንግስት እንደሚሰራም ገልጸዋል። በዚህም በአዲስ መልክ የወጣው ደንብ የቡና ጥራትን ለማስጠበቅና ህገወጥነትን ለመከላከል ያለው አስተዋጽኦም የጎላ ነው ብለዋል። የአውሮፓ ህብረት ከደን ጭፍጨፋ የጸዳ ምርት አቅርቦት ደንብና በኢትዮጵያ ቡና ዘርፍ ያለው አንድምታ ላይ የተዘጋጀው የግንዛቤ ማስጨበጫ ሰነድ በወረዳው ግብርናና ደን አካባቢ ጥበቃ ህብረት ስራ ጽሕፈት ቤት ቀርቧል። በአውሮፓ 10 ሀገራት በደን መመናመን ምክንያት ከዩዲአር ውጭ እንደሚሆኑ በመጠቆም በቀጣይ በቡናው ዘርፍ በትኩረት መስራት እንዳለበትም ተጠቁሟል። በወጣው መመሪያ መሰረት የአቅርቦትን ሰንሰለት ካርታ መስራት፣ የአደጋ ግምገማ ማድረግ፣ አርሶ አደሮችና አቅራቢዎችን በማሳሰርና ሌሎች መመሪያዎችን የሚያካትት መሆኑ ተመላክቷል። የ2017-18 የምርት ዘመን የቀይ እሸት ቡና ምርት አዘጋጅ ኢንዱስትሪ የምርት ቅድመ ዝግጅት ሪፖርትም ቀርቦ ተወያይቶበታል። የቡና ልማት ውጤታማ ለማድረግ አመራሩና ባለሙያው ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት መስራት እንደሚያስፈልግ የወረዳው ረዳት የመንግስት ተጠሪ አቶ ታገል መንገሻ በመድረኩ ገልጸዋል። የቡና ቁጥጥር ስርዓት በማጠናከር የአርሶ አደሩን እና የሀገሪቱን ኢኮኖሚ ማሳደግ እንደሚያስፈልግም አቶ ታገል መልእክታቸውን አስተላልፈዋል። በክልል ማዕከል አጠቃላይ 56 አመራሮችን ከኃላፊነት የማንሳት የማሸጋገርና በአዲስ መልክ የማደራጀት ስራ መሰራቱ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍሬው አማን ክልላዊ የአመራር ግምገማ ምዘና መድረክ አስመልክቶ መግለጫ ሰጥተዋል። የዘገበው የክልሉ መንግስት ኮሚኒኬሽን ነው። ፍጹም ተሾመ እንደሚከተሉ ያቀርበዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ክልላዊ የአመራር ግምገማና ምዘና መድረክን አስመልክቶ መግለጫ ሰጥተዋል። በመግለጫቸው በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት ከክልል እስከ ታችኛው መዋቅር ያሉ አመራሮች የግምገማና ምዘና መድረክ በጥብቅ ዲሲፕሊን በመምራት አመራሩን በተገቢው መመዘን መቻል አስታውሰዋል። ግምገማው የ2017 ዓ.ም በጀት ዓመት አፈጻጸምን መነሻ በማድረግ የ2018 የፓርቲና የመንግስት ድርብ ተልዕኮችን ማስፈጸምና መፈጸም የሚችሉ አመራሮችን ለመፍጠር ከወትሮ በተለየ መልኩ የክልሉን ነባራዊ ሁኔታን ያገናዘበ ጥልቀት ያለው ሰነድ በማዘጋጀት ችግሮችንና ጥንካሬዎችን በሚዛኑ በማሳየት የአመራር ግምገማና ምዘና መካሄዱን ተናግረዋል። ይህንን ግምገማ መነሻ በማድረግ ተልዕኮችን በቁርጠኝነት መፈጸምና ማስፈጸም የሚችል የአመራር ስምሪት በአዲስ መልክ ማዋቀር መቻሉን አቶ ፍቅሬ አማን
አብራርተዋል። በዚህ በክልሉ ማዕከል በተደረገው ግምገማ ወንድ 7 ሴት 5 በድምሩ 12 አመራሮች ሙሉ በሙሉ ከኃላፊነታቸው የተነሱ ሲሆን በሽግሽግ ወንድ 18 ሴት 6 በድምሩ 24 በአዲስ መልክ ወደ ክልል አመራርነት የተቀላቀሉ ወንድ 18 ሴት 2 ድምር 20 ሆነው በአጠቃላይ 56 አመራር ከኃላፊነት የማንሳት የማሸጋሸግና በአዲስ መልክ ወደ መዋቅር የመቀላቀል ስራዎች በስፋት መሰራቱን ነው አቶ ፍቅሬ አማን ያብራሩት። የስምሪት የአመራርን ውጤታማነት ስነ ምግባርና ዝግጁነትን መሰረት በማድረግ በጥልቀት የተገመገመ መሆኑን ጠቁመዋል። አመራሩን ከውጤታማነት አንጻር የፓርቲና የመንግስት ተልዕኮችን በተገቢው ከማስፈጸም አንጻር ህዝቡ በብልጽግና ፓርቲ እንዲፈቱለት የሚፈልገው የልማትና የመልካም አስተዳደር ጥያቄዎችን ከመመለስ ግምገማው በጥልቀት መገምገሙን ጠቁመዋል። ፓርቲው አሁን የደረሰበትን ደረጃ የሚመጥንና ቀጣይ ተልዕኮ በብቃት ለመፈጸም የሚያስችል ጠንካራ አመራርን ለመፍጠር የተደረገ ግምገማ መሆኑንም አቶ ፍቅሬ አማን ገልጸዋል ሲል የዘገበው የክልሉ የመንግስት ኮሚኒኬሽን ቢሮ ነው። አዲስ የተሾሙትና የተሸጋሸጉ አመራሮች መንግስትና ህዝብ የጣለባቸውን ኃላፊነት በተነሳሽነትና በላቀ ተልዕኳቸውን እንዲወጡ አሳስበዋል። የተለያዩ የውሃ አጠቃቀም ዘዴዎችን ተግባራዊ በማድረግ ምርትና ምርታማነትን ማረጋገጥ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ አሳሰበ። ቢሮው የ2017 ዓ.ም የበጋ መስኖ ስንዴ ልማትና የመደበኛ መስኖ አፈጻጸም ግምገማና የ2018 እቅድ ንቅናቄ መድረክ በቦንጋ ከተማ አካሂዷል። የዘገበው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። እታባ ተስፋዬ እንደሚከተለው ታቀርበዋለች። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ከንቅናቄው በኋላ በፍጥነት ወደ ስራ በመግባት የሚስተዋለውን አመቺ የአየር ሁኔታ መጠቀም ይገባል ብለዋል። የውሃ አማራጭን ጥቅም ላይ ለማዋል የሚያስችሉ የእርሻ መሳሪያዎችን ዝግጁ ማድረግና ጥገና የሚያስፈልጋቸውን የመስኖ አውታሮች በመጠገን በሙሉ አቅም መስራት እንደሚያስፈልግ አስገንዝበዋል። በክልሉ በአጠቃላይ ከ4000 ሄክታር በላይ መሬት ለማልማት የሚያስችሉ 93 የመስኖ አውታሮች የሚገኙ ሲሆን ከነዚህም 63 የመስኖ አውታሮች ከ2000 ሄክታር በላይ ማሳ ማልማት የሚያስችል ደረጃ ላይ ይገኛል ብለዋል። እነዚህም በአግባቡ በመጠቀም እንዲሁም የተለያዩ የውሃ አጠቃቀም ዘዴዎችን ተግባራዊ በማድረግ ምርትና ምርታማነትን ማረጋገጥ እንደሚገባ አስገንዝበዋል። መመሪያና ሕግን በተከተለ መንገድ የአርሶ አደር ማሰልጠኛ ተቋማትን በማደራጀትና በማጠናከር በአግባቡ ወደ ስራ ማስገባት የትኩረት አቅጣጫ መሆን እንዳለበት አሳስበዋል። በንቅናቄው መድረኩ የበጋ መስኖ ስንዴና የሆርቲካልቸር ሰብሎች ልማት ያለፈው ዓመት አፈጻጸምና የዘንድሮ እቅድ ቀርቦ ውይይት ተደርጓል። የመድረኩ ተሳታፊዎች በሰጡት አስተያየት ውይይቱ ለቀጣይ ስራ ውጤታማነት አጋዥ እንደሚሆን በመጠቆም ከክልል በታች የሚገኙ መዋቅሮች ለማስቀጠል እንደሚተጉ ተናግረዋል። የውሃ አማራጮችን በአግባቡ በመጠቀም ካለፉት ጊዜያት ለተሻለ ውጤታማነት እንደሚሰሩ ተናግረዋል። የበጋ መስኖ ስንዴ ልማት ስራን ማሳካት በትብብርና የቴክኖሎጂ አጠቃቀም በማሻሻል መስራት እንደሚገባ በማስማማት የንቅናቄ መድረኩ ተጠናቋል። በበጋ መስኖ ስንዴና የሆርቲካልቸር ልማት ዘርፎች ውጤታማ ለሆኑ አካላት እውቅና ተሰጥቷል። የተወደዳችሁ የከፋ ቴሌቪዥን ተመልካቾች ለሰዓቱ የያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን በመምራት ጽዮን ታደለ ቆይታ አደረጉ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰናይ ጊዜ ተመኘው።